ዑመር ይሰልማል ብለሽ አሰብሻላት የበኒ ኸጣብ የዑመር ቤተሰቦች አህያ ካልሰለመ ዑመር አይሰልምም ማለት እንዴት ዑመር ይሰልማል ብለሽ ታስቢያለሽ ዑመር ኢብኑ ኸጣብ እንግዲህ ከእስልምና በፊት የነበሩበት ሁኔታ ከባድ ነው ታውቃላችሁ ነብዩ መሐመድን ካሰቃዩአቸው ሰዎች እንደ ዑመር ያሰቃየ ሰው እኮ የለም አንዳንድ ጊዜ ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም ለሊት እንኳን ቆመው ኢባዳ ሲያረጉ ዑመር ይመጣል ለሊት ሙሽሪኮቹ ቀን ነው የሚያሰቃያቸው ዑመር ለሊትም ይመጣባቸው ነበር ዑመር ይሉታል እንደው ባንተ ምክንያት ከጌታዬ ጋር ለሊት እንኳን መገናኛ ልጣይሉት ነበር ረሱላህ ሰለላሁ ዐለይሂ ወሰለም ዑመር ኢብኑ ኸጣብ ተቆጥተው ሰይፋቸውን ይዘው ነብዩን ፍለጋ ወደ ዳር አርቀም ጉዞ ሲጀምሩ መንገድ ላይ አንድ ሱሐባ አገኛቸው ብዙዎቹ ሱሐባዎች እስልምናቸው አይታወቁም ኢማናቸውን ደብቀው ነው የሚኖሩት ዑመር ተቆጥቶ እንደዛ ሆኖ ሳይው ደነገጠ ሱሐባውና ወዴት ነው ያ ዑመር አላቸው ሙሐመድን ልገላለ ሱሐባው ደነገጠ ሰላም ድንገት ዑመር በዚህ ቁጣው ሰይፍ ይዞ ነብዩን ቢያገኛቸው ሊገላቸው ነው ይዘን እንዴት አርጎ ነብዩ እንኳን ኸበሩ እስኪደርሳቸው ድረስ መውጫ ይፈልግ ማራጨለው እንግዲህ ነብዩ ከሚሞቱ ፋጡማ ብትሞት ይሻላል ብሎ የዑመር እህት አለች ፋጡማ ቢንት ኸጣብ ሰልማለች እሷ አንተ ሙሐመድ ትላለህ እዛ ቤትህን ሳታጸዳ መጀመሪያ ሄደህ እህትህን ፋጡማ ቢንት ኸጣብና ሰዒድ ኢብኑ ዘይድ ባሏ እስልምናን ተቀበለው ቆይተዋል እኮ አላቸው ምን አሉ ዑመር የኔ እህት ፋጡማ እንግዲያውማ ከቤቴ ነው መጀመሪያው አሉ ዑመር ሱሐባው ትንፋሽ ነው የፈለገው ለነብዩ እስኪ ነገር ድንገት እንኳን መጥቶ እንዳያጠቃቸው ነብዩ ከሚሞቱ ፋጡማ ብትሞት ይሻላል እሱ ዑመር እንደተባሉት ቀጥታ ቤት ሲመጡ እንደተባለው አላህ ደግሞ እውነት ሊያሳያቸው ፈልጎ እናታችን ፋጡማ ቢንት ኸጣብና ባላ ሰዒድ ኢብኑ ዘይድ ኸባብ ኢብኑ ዓረት የሚባሉ ሱሐባ ቁርአን እያቀሯቸው ቤት ተቀምጠዋል ዑመር ሲመጡ የቁርአን ድምጽ በር መቆርቆር የለም በዑመር በትሮ ያስታውቃል የዑመር እጅ ነው ዑመር ገቡ በር ገንጥለው ነው የገቡት በሩ እስኪከፈት ሲገቡ ኸባብ ኢብኑ ዓረት ደንግጠው ጓዳ ገብተው አልጋ ስር ወይም ደግሞ መደበቂያ ውስጥ ተደበቁ ባልና ሚስት ከቤታቸው ይሄዳሉ የሚመጣው ለመቀበል ፊት ለፊት ቆሙ ሰዒድ ኢብኑ ዘይድ ማለት ሚነል አሽር ሙበሸሪን ሚነል ጀና ፊት ለፊት ዑመር ሲመጡ ዑመር ጋር ተያያዙ በዑመር እጅ ገብቶ እንዴት ይደናል ዑመር ባንድ የመጡት መሬት ላይ ጥለው ይቀጠቅጡት ጀመር ሚስት አልቻለችም ባሏ ቤቷ ውስጥ እንደዛ ሲደፈር በወንድሟ ስታይ ዑመርን መታ እጅህን አንሳ ብላ እጃቸውን ያዘቻቸው ባሌን አትምታ ባሌን አትንካ አንተ ሙሽሪክ ነህ አላህን ፍራ እያለች ስባቸው ዑመር ደነገጡ ሱንተው ወደ እሷ ቆሙ በእጇ ቁርአን ሙስሐፍ ይዛለች የምትቀራበት ምንድነው ያሻላት ቁርአን ስጭኝ አሏት ነጃሳን አልሰጥህም አለቻቸው እንዳንተ አይነት ነጃሳ አይነካው ስጭኝ አሏት አልሰጥህም ያዙና ዑመር ፈለጠ መሐለጥና አንድ ጥፊ ሲያሳርፉባት ወደቀች በዑመር እጅ የተገኘች ሴት ከጆሮዋና ከአፏ ደም መፍሰስ ጀመረ በዚህ ዑመር ያን ሳይው ደነገጡ ነቁ ከቁጣቸው እህታቸው እንደዛ በማድረጋቸው አንቺ ነሽ እንዲህ እንዳረግ ያስገደድሽኝ አሏት አሁንም ሙስሐፉን ስጭኝ አሏት አልሰጥህም አለቻቸው አንተ ነጃሳ ይዘንሽ ሙስሐፉን ለማየት እሱን ለማየት ምን ላድርግ አሏት ሂድና ታጠብ አለቻቸው ይሄን ቁርአን ለማየት ኸባብ ኢብኑ ዓረት ጓዳ ተቀምጠው ዑመር እሷ የጠየቀችው መርሐባ ካለ መቼም ለመታጠብ ከወሰነ አላህ ሂዳያ ሊሰጠው ፈልጓል ብዬ አሰብኩ አሉ ዑመር ተረጋጉ መርሐባ ሄደው ተጣጥበው መጡ ሰጠቻቸው طه ما انزلنا عليك القران لتشقى الا تذكره لمن يخشى ከባድ ነው له حلاوه ይጣፍጣል ቃሉ ይረብሻል ውስጥን ያናግራል ዑመር አልቻሉ هذا ليس كلام من البشر ይሄ ፍጹም የሰው ቃል አይደለም ይሄ ፍጹም የሰው ንግግር አይደለም ከዛ ምንድነው የጠየቁት ዑመር ወዲያው አይነ ሙሐመድ የት ነው ያለው አሉ ሰለላሁ ዐለይሂ ወሰለም ማን ነው ያለበትን የሚያሳየኝ አሉ ኸባብ ኢብኑ ዓረት ከዚህ በኋላ ይመጣ ብለው መቼም ሊሰልም ፈልጉ ይሆናል ብለው ከጓዳ ወጡ እኔ ያሳያለሁ ዑመር አሉት መርሐባ አለ ኸባብ ኢብኑ ዓረት ወደ ዳር አልዓርቀም እና አርቀም ቤት በሚስጥር ያሉበት ቦታ ይዘውት ሄዱ ዑመር ሲመጣ ከፊት እየመራ ተቆጥቶ ሰይፍ ይዞ ሲመጣ በርቀት ሐምዛ ኢብኑ አቡ ጣሊብ ሰይድ ሰልመዋል ከዛ በፊት አሰዱላህ አው በጀግንነት ሐምዛና ዑመር አይወዳደሩም እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም እንደገለጹለት ሰይድ الشهداء የአላህ አንበሳ የተባለው ሱናዎቹ ሐምዛ ማንንም አይወዳደራቸው ዑመር መጣ አሉ ለነብዩ ሰለላሁ ዐለይሂ ወሰለም ያ ረሱላህ ዑመር መጣ ይሄ ፋጅር ሰው መጣ ሰይፍ ይዞ ነው የመጣው ኸይር ይዞ አልመጣም
በአላህ ይሁንቦት አንተ የአላህ መልእክተኛ ይፍቀዱልኝና ዛሬ ልገላግሎት አላቸው ሐምዛ ነብዩ ሰለላሁ ዐለይሂ ወሰለም ተዋሉት አንተ አይደለህ ምን ነኝ ያሉት ዑመርን ለኔ ተውልኝ እኔ ራሱ በቋንቋው እናገረዋለሁ አሉ ረሱል አሚን ሰለላሁ ዐለይሂ ወሰለም ዑመር ገባ ሰይፍ በዚህ ይዟል እንግዲህ የነብዩ ቁዋ አላህ የሰጣቸው ቁዋ ይታወቃል በሁለት እጃቸው እንደያዙት ዑመርን ሰይፉን እዚህ ያለበትና ተካሻውን ይዘው فهزه حزه حتى سقط الى رجله በነብዩ እጅ ገባ ወዘውዙት እንዲህ አድርገው اما انا الان يا عمر ጊዜው አልደረሰም አይበቃም አሉት ዑመር አይበቃም በኢልሃድ በኩፍር በሽርክ እስከመቼ ትቀጥላለህ ዑመር ነብዩ ግርስ ወደቀ ያን ጊዜ ነበር ዑመር አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱላላህ ዑመር ሰለም ሰይድና አብዱላህ ኢብኑ መስዑድ እንደሚገልጹት እስልምና ዑመር እስኪ ሰልም ድረስ እስልምና የተዋረደ ነበር ይላሉ ከዑመር በኋላ እስልምናን አላህ ክብር ሰጠ ሱብሃንአላህ ተመልከቱ እዚህ ነብዩ ሊገድል የመጣ ሰው ሸሃዳ ሰጡ ቀጠሉ ምን አሉ ጥያቄ ጠየቁ ያ ረሱላህ አላቸው እዛው ሰልሙ አለስና على الحق ሐቅ ላይ ነው ያለነው አይደለም አለው አዎ እነሱ ስህተት ላይ አይደል ያሉት አዎ ይዘን እኛ ሐቅ ይዘን እነሱ ስህተት ይዘው እንዴት እንደበቃለን ለምን እንፈራለን እንውጣላችሁ ያን ጊዜ ነው እንግዲህ ፋሩቅ الامه የተባሉት አላህ የዚህ ኡማ የሐቅና የባጢል በለያ ፋሩቅ አደረገው አሉ ረሱል አሚን ሰለላሁ ዐለይሂ ወሰለም